ዓለምን ሥጋውን ቆርሶ ደሙን አፍስሶ ያዳነበት ዕለት እንዲሁም ደግሞ ለትሕትና ብሎ በኪሩቤል ትከሻ ላይ የሚቀመጠው ጌታ ኪሩቤል ከፊቱ ለመቆም ፊቱን ለማየት የሚጨነቁለት ወያንዘፈዝፉ ክነፊሆሙ እሱን ከማየታቸው የተነሳ ክንፈ ረድኤታቸው ወይም የረድኤት ክንፋቸው የሚንዘፈዘፍ የሚፈሩለት አምላክ በዓለም ዝቅና በጣም ወረድ ብላ በተናቀች እንስሳ ወይም አህያ ተጭኖ ትሕትናውን ያሳየበት ቀን ነውና የትሕትና ባለቤት ለሁላችንም ትሕትናውን ይስጠን። እንግዲህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ከዕለተ ረቡዕ ጀምሮ ሐሙስ እስካሁን ድረስ ሲጓዝበት የሰነበተ በዓል ነው። ሆሳዕና ማለት ትርጉሙ መድኃኒት ማለት ነው። መድኃኒት የተባለ ማን ነው? ክርስቶስ ነው። መድኃኒት ብዙ መድኃኒት ቢኖርም ክርስቶስ ግን መድኃኒትነቱ ሥጋውን ቆርሶ ደሙን አፍስሶ ዓለምን ያዳነ አምላክ ሆሳዕና ለዳዊት ልጅ በሥጋ ከዳዊት ወገን በሥጋ ለተወለደው ለሱ ሆሳዕና መድኃኒት መባል ይገባዋል የሚል ነው እና ጌታችን ኢየሱስ ክርስቶስ አስቀድሞ ሁለቱን ደቀ መዛሙርቱን ጴጥሮስንና ዮሐንስን ሁሩ ሀገረ ዘቅድሜክሙ ወደፊታችሁ ወዳለችው ሀገር ሂዱ አላቸው ይላል። እንግዲህ ከቢታንያ ተነስቶ ወደ ኢየሩሳሌም ቤተ መቅደስ ለመግባት ነው ጉዞ። ቤተ መቅደሱን ለመባረክ ትሕትናውን ለማሳየት ነው እና ሁሩ ዘቅድሜክሙ ወደፊታችሁ ወዳለችው መንገድ ሂዱ። ሂዳችሁም ከዛ ቦታ ላይ ወትረክቡ እዋለ አድግ እድግተ ምስለ እዋላ ፍትሕዎሙ ወአምጽእዎሙ ሊተ አንዲት እናት አህያን ከውርንጫዋ ጋራ ወይም ከልጇ ጋራ ታገኛላችሁና ፍትሕዎሙ ወአምጽእዎሙ ሊተ ታትታችሁ አምጡልኝ። ወለእመ ይቤሉክሙ ምንተ ትገብሩ ምን ታረጋላችሁ? ለምን ትፈልጓቸዋላችሁ አህዮቹን የሚላችሁ ቢኖር በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል በሉ። በተፈጥሮ የፈጠራቸው ጌታቸው ስለሆነ ስለዚህ ፈትታችሁ አምጡልኝ አለ። ምስጢሩ ዓለሙ ከማይሰራ ኃጢአት የተፈታበት ጊዜ ደረሰ። እያችሁት ከማይሰራ ኃጢአት ከኃጢአት ማሰሪያ ከቁራኝነት የሚፈታበት ወይም የተፈታበት ዘመን ደረሰ። ክርስቶስ እስኪመጣ ድረስ በአዳምና በሔዋን ምክንያት ዓለም በቁራኝነት ታስሮ ነበረ። አዳምና ሔዋን ከነ ልጆቻቸው ከነ ልጆቻቸው በዲያብሎስ ዳኝነት በዲያብሎስ ቁራኝነት በሲኦል ውስጥ በግርፋት በፈተና ላይ ነበሩ። ስለዚህ ይህ ጌታ በአህያ ተጭኖ በትሕትና መጥቶ ቀጥሎ ደግሞ ግርፋት ሊመጣ ነው፣ ስቅላትም ሊመጣ ነው፣ ሥጋን መቁረስ ደምን ማፍሰስ ሊመጣ ነው። ስለዚህ ዝቅ ማለትን ትሕትና ከዚህ ጀመረና ስለዚህ አምላካችን ከማይሰራ ኃጢአት የሚፈቱበት ጊዜ ደርሷል እና ሁለቱን ደቀ መዛሙርቱን ልኮ ሰደዳቸው። ጴጥሮስና ዮሐንስ ሂደው እናቲቱን አህያ ከነ ግልገሏ ወይም ከነ ውርንጫዋ ፈትተው ሲወስዱ ማንም የተናገራቸው አልነበረም። ተመልሰው መጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ትከሻ ላይ የሚቀመጠው
ዙፋኑ ኪሩቤል የሚሸከሙት ዙፋን ነው። ኪሩቤል ማለት ጸወርተ መንበር ዙፋኑን የሚሸከሙ። ይህ ዙፋን ከየት እንደቆመ አይታወቅም። ያ ዙፋን ሰማይ ነው፣ ህዋ ነው። ህዋ ማለት ምንም መጨበጫ የሌለው ዝም ብሎ ያለ በቃሉ ብቻ የቆመ ሰማይ ነው። ከዛ ላይ ዙፋን ተቀምጧል። ለምን? ፍጡራን የሚያዩት መሰረት ነው። እኛ አይናችን የሚያርፍበት ፍጡራን ያለ ቦታ ስለማንቀመጥ ለእኛ ነው። መላእክትን ይሁኑ እኛ ሰዎችን እንሁን ያለ ቦታ አይናችን የሚያርፍበት ቦታ ከሌለ እንደሱ በባህሪው አሐዚ ዓለም ሆኖ ዓለምን ተቆጣጥሮ በመሃል እጁ ይዞ ማየት የምድርን ዳርቻን ጠፈር እስከ ጠፈር ድረስ ማየትም መጨበጥም የሚችል መለኮት ስለሆነ ፍጡር ግን ትንሽ አይኑ የሚያሳርፍበት ቦታ ስላለ ነገም በሞት ተጠርተን ስንሄድ ሦስቱን ሥላሴ በዙፋን ላይ ተቀምጠው ልናይ ነው። እግዚአብሔር ለማየት ያብቃንና። ምክንያቱም ምናየው ነገር መኖር ስላለበት እነዚህ ኪሩቤል የተባሉት አለቃቸው ኪሩብ ይባላል። ከነገደ ገብርኤል ተመርጠው ዙፋኑን ተሸክመው የሚቀመጡ ናቸው። እንግዲህ ቃል ከእግዚአብሔር ይወጣል ይላል። እንግዲህ ለአንድ ፍርድ ለመልካምም ይሁን ለክፉ አንድ ፍርድ በሚወጣበት ጊዜ እነዚህ አራቱ ኪሩቤል ይቀበላሉ። አራቱ ኪሩቤል ለ24 ደግሞ ካህናት